ቡካዮ አሁን ወደ አርሰናል ሌጀንዶች መስመር ገብቷል። ግን ሙሉ ለሙሉ የአርሰናል ታሪካዊ ታላቅ ተጫዋች ከታላላቆች አንዱ ለመባል ግን አንድ ማሟላት ያለበት ነገር አለ። ይሄ ቡድን የፕሪሚየር ሊግ ሻምፒዮን መሆን አለበት ቢያንስ። ሳካ በዚህ ማይልስቶን ለራሱም ለቡድኑም ታሪክ ሰርቷል። ትላንት ቴሪ እንደሰጋው ዌስትሃም ዩናይትድ በኤምሬትስ አልበረታም። ከናይጄሪያውያን ወላጆች አብራክ በኤርሊንግ ክፍለ ከተማ በምዕራብ ለንደን ለተወለደው የአርሰናል አካዳሚ ውጤት ቡካዮ አዮሂንካ ታሚዳዮ ሳካ ዕለቱ የተለየ ታሪክ ይዞ መጥቷል። ሳካ ከቅርብ ጊዜ ጉዳቱ ከተመለሰ በኋላ የቀድሞ ደረጃ ላይ ባይገኝም ዛሬም የአርሰናል የማሸነፊያ አቅም እንደሆነ አይተናል። የሆነ ነገር ይቀረዋል። ሙሉ ለሙሉ ሪትም ውስጥ አልገባም። ሙሉ ለሙሉ የበፊቱን ሳካ እያየን አይደለም። በጨዋታዎች ላይ ያለው ተጽዕኖ ትላንትም እንደው ይታይ እንጂ እንደ ቀድሞ ግን ጉልህ አይደለም በጣም። ይሄ እንግዲህ ከጉዳት ለወራት ከጨዋታ ርቆ የመመለሱ ውጤት ነው። የትኛውም ተጫዋች ላይ ሊያጋጥም የሚችል ነው። የትላንትናው ግን ወደ ነበረበት አቋም የሚሸጋገርበት ድንበር ላይ መገኘቱን ደግሞ ያሳየ ነው። በጁሪየን ቲምበር ላይ በተፈጸመው ጥፋት የተገኘውን ፍጹም ቅጣት ምት የመታው ደግሞ አስቡ፣ ቪክቶር ጊዮኮሬሽ ጎል የተራበው 6ኛ ጨዋታ በጎል ድርቅ ያሳለፈው ጎል ያስቆጥር ዘንድ የተገዛው ተጫዋች ሜዳ ላይ እያለ ነው። ለቡካዮ ሳካ ታሪካዊነቱ ግን ይሄ አይደለም። በ200ኛው የአርሰናል ጨዋታው 100ኛውን የጎል ተሳትፎ ማስመዝገቡ ነው። 55 ጎል እና 45 አሲስት